ገዳዮች ላይ ቻሌንጅ መፍጠር የቻለ ዝም ብሎ ተመታ፣ ዝም ብሎ ተሰደበ፣ ዝም ብሎ ሞተ፣ ዝም ብሎ ተቀበረ። ዝም ብሎ ስለሚነሳ እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው ብሎ የተናገረው አምላክ፣ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል ብሎ የተናገረው አምላክ፣ እነሆ ደሴቶችን እንደ ቀላል ነገር ያነሳል የተባለው አምላክ ብዙ ኃይል እያለ ዝም አለ። እዩ ጩፋ እንደዛ በትቢት ተወጥሮ ሲናገር አንዳንድ ሰዎች በጣም ስትገርሙ አስተዋልኩኝና ለምን እንደተገረማችሁ ነው ግራ ይገባ። ይኸውልህ ላብህን ጠብ አድርገህ ያላመጣውን ገንዘብ ስታከማች መጀመሪያ ልብ በትቢት ነው የሚሞላ። በጣም ትቢተኛ ትሆናለህ። ከዛ ቀጥሎ ህግና ስርዓት እንደማይገዛ ታምናለህ። የወጣው የመተዳደሪያ ህግ ካውንስሉ ያወጣው ህግ ስርዓት እሱን እንደማይገዛው አመነ። በምኑ? በገንዘቡ። ገንዘብ ያወጣል፣ የፈለገው ነገር ይደረግ። የሆነ ክልል ላይ ይሄዳል፣ ገንዘብ ይሰጣል፣ የሆነ ነገር ይደረግለታል። ኦኬ ማስመታት የፈለገውን ሰው ገንዘብ ይሰጣል፣ ያስመታል። ስለዚህ ካውንስሉ አካባቢ ይሄ ነገር አልተመቸው፣ ሁኔታው አልተመቻቸው። ስለዚህ የሆነ ነገር ሲያወጡበት በቃ ደነፋ። እኛ የምንወደው ትምህርት ነው። እኛ ኢየሱስ የሚታይበት ቤት ነው የምንሄደው። ነቅቼባቸዋለሁ ፉገራ እንደሆነ። እንዴት ለምነቃብል ጋር መንፈሳዊ ሰው ስለሆነ እኛ ሰው እንዲታይ አንፈልግም። ምናምን ይመጣል የሆነ ወገኖቼ እኔን አትዩ፣ ከኔ ምንም አታውቁ። እኔ እንዴት አትይኝ እልሃለሁ? 7 ካሜራ ላይ ገጥሜ በቴሌቪዥን ከፍዬ ቲክቶክ ላይ የመጣው አትይኝ እንጂ እንድታይኝ አይደል አገጫጭቼ የምመጣው ከለሩ። አወዛጋቢው ነብይ ሄኖክ ግርማ ከሰሞኑ ባልተለመደ መልኩ ያልተጠበቀ ነገር ፈጽሟል። ነብይ ሄኖክ ግርማ ከዚህ ቀደም የሚሰብካቸው ስብከቶች፣ የሚያስተላልፋቸው መልእክቶች በበርካቶች ዘንድ ግርታን ይፈጥራሉ። አንዴ መጽሐፍ ቅዱስን አላመልክም፣ ሌላ ጊዜ ደግሞ እኔ ድህነትን አላውቅም፣ ኢትዮጵያ ውስጥ ተወልጄ ባድግም ነገር ግን ድህነት ከልጅነቴ ጀምሮ ደርሶብኝ አያውቅም ስለሚና ይናገራል። ከዚህም የተነሳ በርካቶች ነብይ ሄኖክ የብልጽግና ወንጌል ሰባኪ ነው የሚሉታል። ቢሆንም ግን ከሰሞኑ ነብይ ሄኖክ ግርማ የፈጸመው ተግባር በርካቶችን ግራ አጋብቷል፣ አወዛግቧል። ነብይ ሄኖክ ግርማ የትንሣኤ በዓልን ምክንያት በማድረግ ለብሶ የተገኘው ልብሱ አነጋጋሪ ሆኗል። ይህም የኢትዮጵያ የቀድሞ ገዢ የነበሩትን የአፄ ምኒልክ አይነት አለባበስ ለብሶ መታየቱ በርካቶችን ግራ አጋብቷል። አምባሳደር አሸናፊ የተባለው አገልጋይ አፖስትል ታምራት ታረቀኝ ቃል ገብቶ ክዶናል ስል ተናግሯል። የሲጄ ቤተክርስቲያን ታምራት ታረቀኝ በመሪዎች ፊት ድጋፍ ለማድረግ ቃል ገብቶልን ነበር። እንዲሁም በግል ለኔም ቃል የገንዘብ ስጦታ ሊያደርግልን ቃል ገብቶ ነበር። ነገር ግን የገባውን ቃል አልፈጸመልንም። ሆኖም ግን በግልም በቡድንም ደጋግመን ጠይቀን ነበር። ለሰጠን ፈቃደኛ አይደለም። ለህዝብ አድርሱልኝ ሲል ነው አሸናፊ የተባለ አገልጋይ ስለ ሐዋርያው ታምራት ታረቀኝ ይህንን መረጃ ያጋራን። ባለፉት ጊዜያት በዶዶላ ቤተክርስቲያን ላይ አንዳንድ ተጽዕኖች ደርሰውብን እንደነበረ ይታወቃል። ግን እግዚአብሔር ረድቶን ጥቂት ቦታ ብትሆንም በአምልኮ ቦታችን ላይ እንገኛለን። አምልኮ ጸሎት አልተቋረጠም። እግዚአብሔር ደግሞ ቦታ እንዲያዘጋጅልን እየጸለይን ነው። በዘጋጣሚ ማጥራት የምፈልገው ነገር የሲጄ ቤተክርስቲያን ባለራዕይ የሆነው አፖስትል ታምራት በመሪዎች ፊት እንዲሁም ለኔም በግል ቃል ገብቶልን ነበረ። ከጎናችሁ ቆማለሁ፣ የምችለው ነገር አደርጋለሁ በሚል ነገር ግን የገባውን ቃል አልፈጸመም፣ የገባውን ቃል አላደረገም። ነገር ግን አንዳንድ ቅዱሳኖች አድርጓል የሚል ሰጥቷል የሚል ከተማ ውስጥ የሚነሳ ሐሳብ ስለነበረ ይሄንንም ሐሳብ እንዲያጠራ በግል ሄጄ አነጋግሬዋለሁ። ምክንያቱም እዚህ ከተማ ላይ እንግዲህ ክፍለ ሀገር እንደመሆኑ ትንሽ ከተማ እንደመሆኑ በሚዲያ የምናውቃቸው ትልልቅ ሰዎች ቃል ሲገቡ ሰዎች ከልባቸው ያን ነገር ተስፋ ያደርጋሉ፣ ይጠብቃሉ። እና ያ የሚጠብቁት ነገር በጥቂቱም ቢሆን ብታደርግና ገለጻ ብሰጥ ብዬ በተደጋጋሚ ለማውራት ሞክሬያለሁ። አሁን ግን ጠብቄ ምንም የሆነ ነገር ስለሌለ በሱ ጉዳይ ላይ ገለጻ ለመስጠት ነው። ምንም የተቀበልነው ከሱ ወደዚህ የመጣ ማንም በዚህ ጉዳይ ላይ ከጎናችን ቆሞ እስካሁን ድረስ ያደረገው ስጦታ የለም። ነገር ግን እግዚአብሔር አምላክ እየረዳን በራሳችን በምንችለው አቅም ዋጋ እየከፈልን የእግዚአብሔር ስራ በዚህ ቦታ ላይ እየቀጠለ ነው። መሪዎችም አገልጋዮችም እንግዲህ እየጸለዩ ነው። እግዚአብሔር አምላክ ደግሞ ልባችሁን ያነሳሳ ሰዎች አሁንም በዚህ ችግር ሰዓት ከጎናችን እንድትቆሙ እንድታግዙን በምትችሉት ሁሉ ከጎናችን እንድትቆሙ በድጋሚ በጌታ ፍቅር ጥሬን ማስተላለፍ ፈልጋለሁ። ከዛ በተረፈ ግን ተደርጓል ሰጥቷል ወይ ደግሞ ራሱ አሸናፊ ተቀብሎ አስቀርቶ ነው የምትሉ ሰዎች ካላችሁ ይሄው በግልጽ ለእናንተ ሚዲያ ላይ ወጥቼ መናገር ያስፈልገኝ በሚዲያ ስለተናገርን ነው። በግል ቢሆን ኖሮ በግል ያለውን ነገር እንጨርሳለን። አንድ ላይ ሆነን ነበር። አክቹአሊ በደወልንለት ሰዓት የቤተክርስቲያን መሪዎች ባሉበት ነው አደርጋለሁ ከጎናችሁ ነኝ ያለን። ነገር ግን ምንም ያየነው የሆነ ነገር የለም።
ያ የራሱ ምክንያት ነው። አለማድረጉ ያው የራሱ ቃል የገባው ራሱ ነው። ያላደረገው ራሱ ነው። ያላደረገበትም የራሱ ምክንያት ይኖረዋል። ነገር ግን እዚህ የተጀመረው የእግዚአብሔር ስራ እንደሚቀጥል እግዚአብሔር ስፍራ እንደሚሰጠን አሁንም ደግሞ እዚህ ቦታ ላይ ለ11 ዓመት የደከምንበት የለፋንበት የወንጌል ጉዳይ እንደማይዳፈን አሁንም አረጋግጬ እነግራችኋለሁ። በቅርብ ጊዜ ደግሞ እግዚአብሔር ተአምር አድርጎ በሚሰጠን አዲስ ስፍራ ላይ እግዚአብሔርን ለመስጋና እንደምንሰበሰብ እችን ታከል አልጠራጠርም። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። ሻሎም። መጽሐፍ ቅዱሳችን አብ ወልድ ብሎ ሲል ስጋ ነው የተሸፈነበት ስጋ ነው ብሎ አይደለም የሚለን የተለያዩ ናቸው ነው የሚለን። ሌላ ክፍል ላንብብላችሁ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 31 እና 32 ላይ ብፈርድም የላከኝ ከአብ ጋር እንጂ ብቻዬን ስላልሆንኩ ፍርዴ ትክክል ነው። የሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል። ስለ ራሴ የምመሰክር አንዱ እኔ ነኝ፣ ሌላውን ምስክሬ የላከኝ አብ ነው ይላል። ስለዚህ ሁለት ምስክሮች ሆነው አይ አንድ ናቸው ብለን እንዴት እንላለን ነው የምንለው። የሥላሴ አማንያን አብና ወልድ ሁለት ናቸው፣ አንድ አይደሉም። ጌታ ራሱ ምን አለ? የሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል። ምስክር በሁለት ይጸናል ነው የሚለው። ዘኍልቍ ምዕራፍ 35 ቁጥር 30 ሄዳችሁ አንብቡት። እሱን ነው የሚጠቅሰው ጌታ። ዘኍልቍ 35:30፣ ዘዳግም 17:6፣ ዘዳግም 17:6፣ ዘዳግም 19:15 ምስክር በሁለት ወይንም በሶስት ይጸናል የሚለውን ጠቅሶ ነው በሕጋችሁ ተጽፏል። ምስክር በሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል እያለ ነው የሚለው። ሁለት ናቸው ማለት ነው አብና ወልድ። ጌታ ኢየሱስ ክርስቶስም አብም ወልድም ራሱ ከሆነ ራሱ ምን ብሏል? ስለ ራሴ በመሰክር ምስክርነቴ እውነት አይደለም ብሏል። ስለ እኔ የሚመሰክር ሌላ አለ ብሏል። አብም ወልድም እሱ ራሱ ከሆነ ራሱ ስለ ራሱ መስክሯልና ምስክርነቱ እውነት አይደለም ማለት ነው። ሌላው አብ ወልድን ልኳል። አንዱ ላኪ ነው፣ ሌላው ተላኪ ነው። መጽሐፍ ቅዱሳችን በዚህ ነገር ላይ ግልጽ ነው። ላከ፣ አንድያ ልጁን ላከ ተብለናል። ዘመኑ ሲደርስ እግዚአብሔር ከሴት የተወለደውን አንድያ ልጁን ላከ። ላኪና ተላኪ እንዴት አንድ ይሆናል ነው የምንለው። ሁለት እንዴት ነው የማይሆነው ነው የምንለው። ሌላው ይዋደዳሉ ይለናል መጽሐፍ ቅዱሳችን። አብና ወልድ እንደሚዋደዱ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 35ን፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 20ን፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 31ን፣ ዮሐንስ ወንጌል ምዕራፍ 15 ቁጥር 9ን፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 17ን የምወደው ልጄ እሱ ነው እሱን ስሙት እያለ አይ አንድ ናቸው አንድ ናቸው እንዴት ይሆናል? ይዋደዳሉ እየተባለ የሚዋደዱ አካላት ሁለት ናቸው። እንዴት ነው አንድ የሚሆነው? እንዋደዳ ምስክርነት እየሰጠ መወደው ልጄ እሱ ነው እሱን ስሙት እያለ ጌታ ኢየሱስ ክርስቶስ እየተነሳ አባቴን እንደምወድ ዓለም ይወቅልኝ ብሎ እየተናገረ ግፍ ነው እኮ። እንዴት አንድ ይሆናሉ? ሁለት ናቸው። ሌላው አብና ወልድ ይነጋገራሉ ይለናል መጽሐፉ። እንደዛ ነው የሚለው፣ ይነጋገራሉ። ቄስ ተክሌ የሚሉት ለምንድን ነው ታዲያ ጌታ ኢየሱስ ክርስቶስ የጸለየው ለምን ጸለየ ብለው ሲባሉ የሚሉት ነገር ምንድን ነው? አይ እኛን ጸሎት ለማስተማር ብሎ ነው የሚሉት። እንዴ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ዞር ብሎ ይላል፣ ዞር ብሎ ይጸልይ ነበር ይላል። ሌሊቱን ሙሉ ጸለየ ይላል። ጸሎት ለማስተማር ከሆነማ ለምን ዞር ይላል? በፊት ለፊታቸው ነው መጸለይ ያለበት። በጌተሰማኔ የጸለየው ጸሎት ሁሉ ተረት ነው ማለት ነው። የደም ላብ እያላበው የጸለየው ጸሎት ሁሉ ለራሱ ነው የጸለየው ማለት ነው። ስጋው ወደ መንፈሱ ነው የጸለየው ማለት ነው። ደግሞ እንዴት ይጸልያል? ዝም ብሎ የራሱ አይደንቲቲ የሌለው ነገር እንዴት ጸሎት ያቀርባል? ለምሳሌ የኔ ስጋዬ ከኔ በተለየ ከኔ ውጪ በሆነ ነገር እንዴት ነው ወደ እኔ ሊናገር የሚችለው? አንድ ነገር ይናገራል፣ ሐሳብ ያቀርባል ብለን ስንል ፐርሰን ነው የሚለውን ታሳቢ አድርገን ነው። ፐርሰን ያልሆነ ነገር ሊናገር አይችልም፣ ሊሞግት አይችልም፣ ሊጸልይ አይችልም። ፐርሰን ነው የሚጸልየው። መላእክት ሰገዱለት ብለን እናነባለን። ሰዎች ሰገዱለት ብለን እናነባ። ፐርሰን ነው ያንን ነገር የሚያደርገው። ሲነጋገሩ የሚገርማችሁ ነገር ሰው ሁሉ ሰምቷቸዋል። የሚገርመው ነገር ላንብብላችሁ ክፍል ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 28 እና 29 አባቶች ስምህን አክብረው
ከዚያም አክብሬዋለሁ ደግሞ አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ የነበሩት ድምፁን የሰሙት አያሌ ሰዎች ነጎድጓድ ነው አሉ። ሌሎቹም ደግሞ መላእክት ተናገረው አሉ። አሁን ሲናገር ሰዎች ሰምተዋል። ልብ በሉ። አባቴ ስምህን አክብረው ብሎ ተናገረ። ማ? ወልድ ኢየሱስ። ለማን ነው የጸለየው? ለአባቱ። በምን እናውቃለን? አባቴ ብሎ ነው የሚለው። አባት ሆይ ስምህን አክብረው፣ ከዚያም አክብሬዋለሁ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይለናል። ድምፅ እየሰማን አሁን እኛ እዛ አካባቢ ብንሆን አይ ተናጋሪውም ከታች የሚናገረውም ከላይ የሚናገረውም 1% ነው እንዴት ብለን እንላለን? እነዛ ከሆነ እንዴት ነው መጽሐፍ ቅዱስን የምንረዳው? መጽሐፍ ቅዱስ እኮ በጣም አደናጋሪ ነው ማለት ነው። እስቲ እንደው ሁላችንም እዚህ አሁን የተሰበሰብነው በሙሉ በዚህ ወቅት አብረን ብንሆን አይ ራሱ ነው ብለን እንዴት ልንል እንችላለን? ስጋው ወደ መንፈሱ ተናግሮ ነው እንዴት ብለን እንላለን ነው። ስለዚህ መጽሐፍ ቅዱሳችን ግልጽ ነው። ይነጋገራሉ ይለናል። ቅድም ባለፈውን ባሳየዋችሁ ቦታ ላይ በቻርት አድርገው ምንድን ነበር ቄስ ተክሌ ያሉት? ስጋ የሚባለው ክፍል ወልድ ነው፣ በውስጡ ያለው ነፍስ ደግሞ አብ ነው፣ መንፈሱ ደግሞ ትንፋሽ የሆነው ደግሞ መንፈስ ቅዱስ ነው ብለው ነግረውን ነበረ። ግን የሚገርመው ነገር ስጋው እንዴት ነው የሚጸልየው? ስጋው እኔ ብሎ እንዴት ይላል? ስጋ ብቻውን እኔ ብሎ እንዴት ነው የሚለው? ይዋደዳሉ እየተባልን እንዴት ነው አንድ ብለን የምንለው? ይነጋገራሉ እያለን አይ አንድ ነው ብለን እንዴት እንላለን? ምን ማለት ነው? አንድ ነገር እንዴት ነው እርስ በርስ የሚነጋገረው? ያው የሚገርማችሁ ነገር ለምሳሌ እኔ አንዳንድ ጊዜ በውስጤ ላኩቶ መጥተው እችላለሁ። ልክ በዛ መንፈስ ነው ከተባለ ደግሞ መልስ ሰጭም ደግሞ ሌላ እኮ አለ። ልብ በሉ። ለምሳሌ እኔ ለራሴ ተናገርኩ ልበል። እሺ መልስ የሚሰጠኝ ማን ነው? ራሴው እኮ ነኝ አይደለም? ግን አብ ሲናገር ወልድ ነው መልስ እንደሰጠ የሚናገረው መጽሐፉ ግልጽ በሆነ ቋንቋ ማለት ነው። ሌላው አብና ወልድ ይተዋወቃሉ ደግሞ ይለናል። ጌታ ኢየሱስ ክርስቶስ ምን ይላል? ከኔ በቀረ አብን የሚያውቀው ማንም የለም ይላል። እኔ ብቻ ነኝ የማውቀው ይላል። ይተዋወቃሉ እየተባለ አይ አንድ ነው ብለን እንዴት እንላለን? ስለዚህ የሐዋርያት ቤተክርስቲያን ሰዎች ይህን መመለስ መቻል አለባቸው። ሌላው አብና ወልድ ይከባበራሉ ይለናል። ይከባበራሉም ይለናል። ይዋደዳሉ ብቻ አይደለም ይከባበራሉም ይለናል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ ቁጥር 5 ሄዳችሁ ብታነቡት ይከባበራሉ ይላል። አንዴ መናፍቅ አንዴ ከሃዲ። አንተ የኦርቶዶክስ ጠላት የናጡት የምን ጡት ነው የምነክሰው? ምን ጡት? ምንድነው ጡት መንከስ? አልገባኝም። ኢየሱስን መያዝ ነው ጡት መንከስ? እንኳን ነከሱ። ኢየሱስ ማለት ነው መካድ። እንኳን ካድ። በቃ ኢየሱስ ከጴንጤ ጋር ማውራት ነው የጡት ነካሽ። እንኳን ነከሱ። ደጋረው ምን ይመጣል? ምን እንዳይቀር ንገር። ምን እንዳይቀር እውቅና ውሰዱት። ገንዘብ ዘይድ እንዳልካቸው ዘነበ ዘካርያስ ዶክሌ ይባላለሁ። የተወለድኩት አርባ ምንጭ ነው፣ ምኖረው አዲስ አበባ። እርፍ ዋጣት። እንግዲህ ምን ይፈጠር? ምን ይሁን? ምን ላውራ? ስለማን ላውራ? ንገረኝ። ስለ ገሌ አውራ በላ ያልቃለሁ። እሺ ስለ ጳውሎስ አወራው። ጳውሎስ እንደዚህ ጳውሎስ አለቀ። ጳውሎስ የሚያልቅ ነው። እሺ ስለ ጴጥሮስ ኦኬ። ጴጥሮስ እንደዚህ አለቀ። ጴጥሮስ ያልቃል። ኦኬ ማርያም እሺ ድንግል ማርያም ንጽሕት ብጽሕት ኢየሱስን ወለደች። ያልቃል። ኢየሱስ አያልቅም። አይገርምም? ክብር ለስሙ ይሁን። ኢየሱስ አያልቅም። አልጨርሰውም እኮ ምኑን ላውራ? ውልደቱን ላውራ? ጽንሰቱን ላውራ? ትንሣኤውን ላውራ? ስቅለቱን ላውራ? እርገቱን ላውራ? መወለዱን ላውራ? ከዘመናት በፊት የነበረውን ታሪክ ላውራ? ከአብ ጋር በህልውና በመስተካከል በስልጣን በመለኮት በአገዛዝ በመፍጠር በማሳለፍ የነበረውን ላውራ? አስቀድሞ ያለውን ወይስ በምድር የነበረውን ላውራ? ኢየሱስ አያልቅም። ስለማያልቅ የማያልቀውን ርዕስ አወራለሁ። የሚያልቅ ርዕስ እያወራው ጊዜን አላባክንም። ገብርኤል ኦኬ መልአክ ነው፣ አይወልድም። መላእክት በባሪያቸው አይወልዱም፣ አይዋለዱም፣ ይላካሉ፣ ያድናሉ ምናምን አለቀ።
አለቀ በቃ። ስታክ ያደርጋል። አየህ ኢየሱስ ግን ስታክ ያደርጋል። የሚቀጥል ርዕስ ነው ኢየሱስ። የማይቋረጥ ዜና ነው። የማይታሰር ርዕስ ነው። አስራው እንኳን በጥሶ የሚወጣ ኢየሱስ ጌታ ነው። ባይዘው እዚህ ጋር የምትገኙ አሕዛብም ካላችሁ ህዝብም ካላችሁ እኔ እንዳልካቸው ዘነበ እባላለሁ። ኢየሱስ ጌታ ነው። ምን ይቀራል? ምን ይቀራል? ተሳቀቅን እኮ ጎበዝ አወዛጎም ነው እንዴ ተሰቀለ ብለን ተነሳ ብለን ደም አፈሰሰ ብለን ያድናል ብለን ጴንጤ እኔ እኮ አንዳንድ ጊዜ እንደውም ላውራ መገናኛ የሆነ ቦታ ጴንጤዎች እየሰበኩ ነው። እንደው አዲስ አበባ የምትገኙ ፖሊሶች እንደው ደንብ ምናምን የምትባሉ ሰዎች እንደው እዚህ ሀገር ህገወጥ ስራ የሚሰራ ሰው ጠፍቶ ነው ጴንጤ የምታሳድዱት? ኢየሱስ ጌታ ነው የሚል ሰባኪ ሰው አንገት አንቃችሁ ፖሊሶች የምትታገሉት ሌባ ጠፍቶ ነው እዚህ ሀገር? ወይስ ኢየሱስ ጋር ችግር አለባችሁ?